ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። በሀገር ውስጥም ከሀገር ውጭም ላላችሁ ወንድም እህቶቼ ዛሬም እንግዲህ ለየት ባለ ነገር መጥቼላችኋለሁ። ለየት ያለው እንግዲህ ያው ለየት አይደለም ባይዘው በየጊዜው ድራማ እየቀጠለ ነው የሚሄደውና እነሱ ከሰሩት ድራማውን እኛም ደግሞ ትንሽ የራሳችን ሐሳብ እናስቀምጥ ብለን ነው። ያው የሚዲያ ሰው እስከሆነን ድረስ የምናያቸውን ነገሮች እነሱም ድራማቸውን የሚሰሩት ያው እኛ ሐሳብ እንድንሰጥ ነው። አንዳንዴ ድራማነቱ እኛ ጋር ሲመጣ ደግሞ እንደኛ ማለት ነው። እኛ ጋር ሲመጣ ደግሞ አንዳንዴ ያስጠላል። በተለይ ሴት ልጅ እንደ ሴትነቷ ካልሆነች ሴቶች ነው የሚባለው። ራሷን ወክል አይደለም የሆነ ነገር እንኳን የምትሆነው ማለት ነው። መሰደብ ካለባት መዋረድ ካለባት ራሷን ብቻ ወክል አይደለም ሴቶች አስብላ ነው የምትሆነው ማለት ነው ለዛ ነገር። ስለዚህ ሴቶች ከተባለ ደግሞ እኔንም ይጨምራል ሌላዋንም ይጨምራል ማለት ነው። ስለዚህ የመጀመሪያው አንድ ጥያቄ የሆነብኝ ያው ዛሬ የመጣሁት በአብርሽ እና በሩታ ጉዳይ ነው። አንዳንዴ የሆነ የማይመለከታችሁ ነገር ራሱ ያናድዳችኋል፣ እውነት ለመናገር ማለት ነው። አለች አንድ ነፂ ነው የምትባለው የድሮ ላይፉ ናት። የድሮ ላይፍ የድሮ ነው። አሁን ላይ ቢመጣ ምንም የሚመለከታት ነገር የለም ሩታ። እንደኔ ሐሳብ የራሴን ነው የምላችሁ። ምንም አይመለከታትም። ከዛች ጋር ያሳለፈው ነገር በዛን ሰዓት ሩታ አልነበረችም። ኦሬዲ አልቋል ሁሉም ነገር ማለት ነው። አሳልፏል። ማሳለፍ ያለበትን ነገሮች በሙሉ አሳልፏል፣ አለቀ። አሁን ግን ሩታ እያለች ቤቱ እያለች እጁ ላይ እያለች ከዛች ሴት ጋር ግንኙነት ቢኖረው አዎ ሩታ ጠያቂ ናት፣ ይመለከታታል። ህይወቷ ነው፣ ትዳሯ ነው። ስለዚህ ቤቷ ነው፣ ሊመለከታት ግድ ነው። ስለ አብርሽ ማለት ነው ግድ ነው፣ በቃ በጣም ግዴታ ነው። እሱም ደግሞ እሷ ያሳለፈችው የራሷ የሆነ ላይፍ አላት። ድሮ አሳልፋለች፣ ማሳለፍ ያለባትን ሁሉ አሳልፋለች፣ ጨርሳለች። ዛሬ ከአብርሽ ጋር ናት። የትላንትናውን አብርሽ ሊጠይቃት አይችልም። በቃ የራሷ ላይፍ ነው፣ አለፈ። አሁን ላይ ግን አብራው እያለች ሌላ ላይፍ ካላት እሱም ስለሷ ይመለከተዋል፣ በደንብ ይመለከተዋል። አሁን ግን ያቺ ምንድናት ነው እቺ ነፂ ነው ማን የምትባለዋ ያለፈ ፎቶአቸውን ሁሉ እያመጣች እየለጠፈች እሱ አሁን ባለትዳር ነው፣ ልጅ ሊወልድ ነው ምናምን ወራቶችን እየጠበቀ ያለ ሰው ነው። እስካሁን የት ነበረች? ቤተሰቦች እግዚአብሔርን ኮሜንት ላይ አስቀምጡልኝ። የምር እስካሁን የት ነበረች? አንዳንዴ ለራሳቸው ክብር የማይፈልጉ ሴቶች አሉ። ግን ባይዘው የእውነት ነው የምላችሁ የአብርሽ ፍቅረኛ ብትሆንም ኖሮ ማለት ነው የት ነበረች? እንግዲህ እነሱ በፍቅር እንኳን ከአመት በላይ ነው የቆዩት አብርሽና ሩታ ስናቃቸው። አስቡት፣ በፍቅር ከአመት በላይ ሲቆይ ቀለበት ሲያረግ ሰርግ ሲያረግ የተለያዩ ስጦታዎች ሲሰጧት ሰርፕራይዝ ሲያደርጋት የት ነበረች? የዛኔ ለምን ወጣ አልተናገረችም? የዛኔ ወጣ ለምንድነው አብርሽ ጎርቶኛል፣ አብርሽ የኔ ፍቅረኛ ነበረ ምናምን ብላ ለምን ወጣ ፎቶ ምናምን አልፖስተችም ነበረ? ዛሬ ሩታ አረገዘች ስትባል ከየት መጣች? ምንም ክብር የሌላቸው ሴቶች ግን አንዳንድ ጊዜ በጣም ነው የሚያስጠሉት። ባይዘው እግዚአብሔርን በጣም ምንድነው የምትጠቀመው? አሁን ቆይ አብርሽና ሩታ ተለያዩ እንበል፣ ምን ትጠቀማለች? ኦሬዲ የሷ አይደለም እኮ ይሄ። ከሩታ ራሱ ቢለያይ ከሷ ጋር መሆን አይችልም። ምክንያቱም ኤክሱ ናት። አልፏል፣ አለቀ። ያለፈ ታሪክ ነው ያላቸው። አሳልፈዋል። ስንት አመት ሊሆን ይችላል እንዴ?
አንዳንዴ አረ ለራሳችን ክብር እንኳን መጨነቅ ይኖርብናል። የምሬን ነው የምላችሁ። ለራሳችን ክብር መጨነቅ ይኖርብናል ሴቶች እንዴ። ማለት ከዚህ በኋላ እኮ ያቺ ነፂ የምትባለው ፎቶ የምትፖስተው እሷም እኮ ነገ ህይወት ይኖራታል። ነገ ህይወት ሲኖራት በቃ እንዴ ያም እኮ ይመለከተዋል። ነገ ህይወት የሚኖራት ሰው እንኳን እሱ እንደዚህ ከሆነ በኋላ ለምን ወተሽ እንደዚህ አልሽ እኮ ብሎ ይጠይቃት ይችላል። የእሷ ህይወት ላይ ራሱ ተጽዕኖ ታመጣለች፣ የራሷ ህይወት ላይ ማለት ነው። ግን በቃ አንዳንድ ጊዜ ለክብራቸው የማይጨነቁ ሴቶች አሉ። ግን ደግሞ አንድ ላይ ሴቶች ያስብሉናል፣ እኛንም ጭምር ማለት ነው እንዴ። አረ በጣም አሳፋሪ ነው፣ እግዚአብሔርን አሳፋሪ ነው። ሲጀመር እኮ ሴት ልጅ አንገቷን ደፍታ ነበር የምትኖረው። አሁን ጊዜው ግን ተጨመላለቀ፣ በጣም ዝቅጥ አለ። በጣም ሴትን የማትመስልበት ጊዜ ላይ ደረስን እኮ። ጌታ ሆይ የእውነቴን ነው የምላችሁ። አሁን ላይ ያሉ ሴቶች መቼም እኔም ሴት ነኝ ከሚያደርጉት ጋራ አንድ ላይ ስለሆነ የምመደበው ማለት ነው፣ ሴቶች ተብሎ ስለሚጠራ። ግን ስነ ምግባሬ እንደነሱ አይደለም። ራሴን እስከማውቀው እኔ እንዳደግኩበት ማህበረሰብ ሴት ልጅ ለወንድ ልጅ እንኳን ክብር አላት። አሁን ግን ዘመኑ ወንድ የሚመታበት ዘመን ነው። ሴት ወንድን በአደባባይ የምትመታበት ዘመን ነው። እኔ ግን ይሄንን አላውቅም። በእኔ ማህበረሰብ ማለት ነው፣ እኔ እስካደግኩባት ማህበረሰብ በራሴ ክልል ውስጥ ግን ሴት ወንድን ስትመታ በዚች አይኔ አይቻላቅ። ያየሁት ሶሻል ሚዲያ ተጠቃሚ ከሆንኩኝ በኋላ ወንዶቹ ለካ ይረገጣሉ። የእውነቴን ነው፣ ይረገጣሉ ለካ። እኔ አላቅም ነበር፣ እግዚአብሔርን ነው የምላችሁ፣ አላቅም። ሚዲያ ላይ እስከምመጣ ድረስ ወንድ ልጅ እንደሚደበደብ አላቅም። በጣም ነው የሚያስጠላው። ስለዚህ ሩታ ደግሞ አሁን ላይ አብርሽ ያለፈ ታሪክ ነው ያለው። ስለያለፈው ታሪክ እያነሳች ይሄን ቧከረዩነቱ አያዋጣም። አንደኛ ነፍሰ ጡር ናት፣ ለልጇም መጨነቅ አለባት። እሱ ደግሞ ያለፈ ታሪኩ ነው። ሚዲያ ላይ ደግሞ የሚወጡት ነገር ነው እኮ የሚያስጠላው ማለት ነው። ኧረ ብር አስክሯል ሰውን። እንደው ፌመስ በሆንኩና ቤተሰቦቼ የምሬን ነው። በቃ እኔ አሁን በዚህ ዩቲዩብ ምናምን ፌመስ በሆንኩኝ፣ ዩቲዩብ ባደገ ምናምን ፌመስ ሆኜ ባየሁት፣ የእውነት ያቺ ቀን በጣም ነው የምትናፍቀኝ። የዩቲዩብ ብር ሰውን እንደሚያሰክር በቃ ማየት እፈልጋለሁ። ኧረ እግዚአብሔርን ማየት እፈልጋለሁ። የእውነት እግዚአብሔር ብቻ። እኔ ዩቲዩብ ማለት በጣም ያለፋል፣ እውነት ለመናገር በጣም ይሄ ሁሉ ልፋቴን እግዚአብሔር ቆጥሮልኝ እኔ አድጌ በዩቲዩብ ፌመስ ሆኜ ብር ተከፍሎኝ አይቼው እግዚአብሔርን በጣም የሚናፍቀኝ ቀን። ገመና የሚባል ነገር ቀረ። ብልግናው ሚዲያ ላይ ነው፣ ጥሩ ነገር ሚዲያ ላይ ነው፣ ጭቅጭቁ ሚዲያ ላይ ነው፣ ስድቡ ሚዲያ ላይ ነው፣ ዱላው ሚዲያ ላይ ነው። ኧረ በመድኃኔዓለም ምንም ነገር ቤት ውስጥ የሚደረግ ነገር እኮ የለም አሁን ላይ። ወይ የረ እግዚአብሔር ይመስገን። እኔ ክብሩ ይስፋ የገጠር ልጅ በመሆኔ በጣም ነው የምኮራው። ማርያምን በጣም ነው የምኮራው። የገጠር ልጅ በመሆኔ በጣም እኮራለሁ። የከተማ ልጆች እንከን አለባቸው እያልኳችሁ አይደለም። እዚህ ጋር ልብ በሉ። አንዳንዶቹ ሁላችንንም ሴቶች በቃ አስብለውናል። የገጠር ሆነ የከተማ ማለት ነው። ዋናው ነገር የውስጣችን ማንነት ነው እንጂ ሁላችንም ተጠቃለንበታል አሁን ላይ። ለምን ያቺ ባጠፋችዋ እኔም አንቺም አንተም አንድ ላይ ነን። ሴቶች ተብሎ ወንድ ሲያጠፋ ደግሞ ወንዶች ተብሎ ነው የሚሰየመው። እግዚአብሔር ከዚህ ይሰውረን። የእውነቴን ነው የምለው። አንዳንዴ ኧረ ለቤተሰብ እንጨነቅ።
ለእናት ለአባቶቻችን እናስብ እንዴ። ስማቸውን እንዲህ ዝም ብለን አንዝራ እንዴ። ቢያንስ መጠሪያ ያለን እኮ እንዴ የከሌ ልጅ ናት እኮ መባሉ አይቀርም። የኛስ ጊዜያችን ነው ጊዜያችን ነው ብለን እናስበውና እንደፈለግን እንፈንግጥ። ግን አይደለም እንዴ። እናት አባት አለ በድሮ ስነ ምግባር ያሳደጉን፣ እፍረት በቤት ክብር በቤት በሁሉ ነገር እኮ ቤት የተሰራልን እኮ ሁሉ ነገራችንን ሸፍነን እንድናይ ነው። ያለበለዚያማ ለምን አደባባይ አንኖርም? ቤት ምን ያደርጋል? ልብስ መልበሳችን ምን ያደርጋል? ሁሉም ነገር የሚታይ ከሆነ አሁን ላይ ሁሉ ነገር እየታየ ነው። ቤት ውስጥ የሚወራው ነገር ግን ምን እንደሆነ ነው ግራ አይገባኝ። ብልግናውም የሚደረገው ሚዲያ ላይ ነው። በጣም ያስጠላ ዘመን እኮ ነው እግዚአብሔርን። ዘመኑ ግን ምን ያድርግ? ይመሻል ይነጋል። እግዚአብሔር ይመስገን እኛ ነን እንጂ የተበላሸ ነው። እና ስለዚህ ይቺ ነፂ የምትባለውም ሁላችሁም ዩቲዩብ አላት። ዩቲዩብ ላይ የገባችሁ ስነ ስርዓቷን አስይዟት በኮሜንት። ለሩታ ደግሞ ምክር ስጧት። ባለፈ ነገር እየጋለች ነው። በጣም ግለት ላይ ናት። ሰው ያለፈ ታሪክ ነው ይሄ። እሱን ተረድታ መረዳት ያለባትን ነገር ደግሞ በቤቷ ባሏ ነው አይደለ? ነገ የልጇ አባት ነው። እንደዚህ እያወጣች ማንጓጠጥ ለብር ተብሎ መቼም ለብር ነው፣ ለሌላ ነገር አይደለም። ይሄ ቤት ውስጥ የሚወራ ነገር ውጪ የሚያወጡ ሰዎች እኔ ለብር ነው ብዬ ነው የማስበው። ያውን ስለሱ ህይወት ነው። ግን አውጥታ ነው እንዲህ ሚዲያ ላይ ምናምን የነፈሰችው አይደለም። ሚዲያ ላይ እኮ ለእናት ለአባት እንኳን አይነገርም የባል ጉዳይ ታውቃላችሁ አይደለም? እግዚአብሔርም ቤተሰቦች ባልና ሚስት በቃ ተደባደቡም ተሰዳደቡም ተነጋገሩ ብቻቸውን ሁለቱ ናቸው እኔ የማውቀው። እናት አባት ጋር እንኳን አይደርስም እኮ ጉዳያቸው። አሁን ግን የዓለም ሚሊዮን ህዝብ ጋር ነው እየደረሰ ያለ። ለምን ይሄን ያህል ማንጓጠጥ ህዝብ ፊት ባሏን? እሷስ ምን ክብር የሰጠችው ነው እንደሚመስላት? የእውነት ሩታ እንደዛ አይደለም። እግዚአብሔርን ምከሯት። ሩታዬ ያው እኛ እንወድሻለን፣ በእርግጥ እኔም ቢሆን እወድሻለሁ። ግን ደግሞ ይሄ የምታደርጊያቸው ነገሮች አንዳንዴ ያስጠላሉ። ባልሽን አታንጓጪው። ማንም እንዲንቀው፣ ማንም እንዲያዋርደው፣ ማንም እንዲናገረው አትፍቀጂ። አንቺ እንደዚህ ባቀለልሽው ቁጥር ኮሜንት ላይ የሚያቀሉት እኮ አንቺ ስላቀለልሽው ነው። የሚሰድቡት እኮ አንቺ ስለሰደብሽው ነው። ንግግራችሁን በቤታችሁ ፍቱ። የምትጠይቂው ነገር ካለ፣ ግልጽ ያልሆነልሽ ነገር ካለ፣ የሚያምሽ ነገር ካለ ቁጭ አድርገሽው ጠይቂው። ሚዲያ ላይ እንደምናየው ከሆነ አብርሽ ጥሩ ልጅ ነው አይደለም? ላንቺ ለማንም ሴቶች ተግባብቶ አብሯቸው የሚሰራ ነው፣ እድል የሚሰጥ ነው፣ የስራ መንገድ የሚከፍትላቸው ነው። የዋህ ልጅ ነው። እግዚአብሔር የተባረከ ባል ሰጥቶሻል እስከምናውቀውና እስከምናየው ድረስ ሚዲያ ላይ ማለት ነው። ስለዚህ ላንቺ ደግሞ ከዛ የበለጠ ነው። ይሰማሻል፣ ይረዳሻል። አንቺ በጋልሽ ቁጥርና ሚዲያ ላይ እያወጣሽ ግን ባንጓጠጥሽ ቁጥር እሱም የራሱ ስሜት እኮ አለው፣ ሰው ነው፣ ይሰማዋል። ሁላችንም እንደራሳችን ነው ማሰብ ያለብን። ወንድም አለሽ አይደለ? ወንድምሽ ሲናደድ የሚሰማው ስሜት እኮ አንቺም ይሰማሻል። ያ ማለት ደግሞ ባልሽም ጭምር ነው። ከወንድምሽ ይልቅ የሚቀርብሽ ባልሽ ነው። በዚህ ሰዓት ደምሽ ነው፣ ተዋህዶሻል ባልሽ ራሱ። ስለዚህ አክብሪው፣ አስከብሪው። ባለፈ ታሪኩ ሚዲያ ላይ እየወጣሽ አንቺም ሌላ ጥያቄ አትፍጠሪበት። መጠየቅ ያለብሽን ነገር ቤት ውስጥ ጠይቂው፣ ቤት ውስጥ ተነጋገሩ። ነውር እኮ ነው እግዚአብሔርን። እናንተ የኔ ታላቆች ናችሁ። እኔ ለእናንተ ልነግራችሁ አይደለም፣ ግን አንቺ እንደዚህ በተናገርሹ ቁጥር ኮሜንቱ ላይ የሚሰድቡት ነገር ያስደስትሻል? አንቺ የሚናገሩት ነገር ያስደስትሻል? የሰው መጠቋቆሚያም ሲሆን ያስደስትሻል? ይሄ እኮ ከባድ ነው፣ የእውነት ያስጠላል። ነገ ልጅ አለሽ፣ የሆድሽን በጀርባሽ ያርግልሽ፣ እመብርሃን ትቅረብሽ፣ በሰላም ተገላገይ። ያ ልጅሽ ደግሞ ያድጋል። ሲያድግ የአባትሽን ጉድ ያንቺን ጉድ ያየዋል። እዚህ ሚዲያ ላይ የተለጠፈ ነገር መቼም አይጠፋም። እኛ ነን የምንጠፋው እንጂ እሱ አይጠፋም።
ነገ ተነገ ወዲያ ሲያይ እንዲህ ነው ጭቅጭቃችሁ፣ ንዝንዛችሁ፣ አንቺ ስታንጓጥጪው፣ በጥፊ ስትመቺው፣ ስትሰድቢው። ኧረ ነውር ነው፣ እግዚአብሔርን ነውር ነው። ከቻልሽ በቤታችሁ ይሄ የድብድቡና የግልምጫው ይቅርባችሁ የምር።